ቅድስት ቤተ ክርስቲያን ከትንሣኤ በኋላ የሚውለውን እሁድ ዳግም ትንሣኤ ብላ ሰይማ ታከብረዋለች። ይህም በአከባበር በሥርዓት የመጀመሪያውን ትንሣኤ ስለሚመስል ነው። ከትንሣኤ ዋዜማ ጀምሮ የሚጸለየው ጸሎት፣ የሚነገረው ቃል እግዚአብሔር ሳይለወጥ በዚሁ በሙሉ ቀን ይደገማል። ዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለሁለተኛ ጊዜ መታየቱን መገለጡን በማሰብ ቤተ ክርስቲያን ታከብራለች። የሐዋርያው ቅዱስ ቶማስም ምስክርነቱ የሚታሰብበት ነው። ታሪኩም እንዲህ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ በሦስተኛው ቀን መቃብር ፍቱልኝ፣ መግነዝ ፍቱልኝ ሳይል በዝግ መቃብር ሞትን ድል አድርጎ ከተነሳና በትንሣኤውም ትንሣኤያችንን ከዋጀልን በኋላ ሐዋርያት በአንድነት ተሰብስበው ሳለ ተገልጦላቸዋል። ይህንንም ወንጌላውያኑ በመተባበር ገልጸውታል። በተለይ ቅዱስ ዮሐንስ ወንጌላዊ ያም ከሳምንት የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጃፉ ተቆልፎ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታችንን ባዩ ጊዜ ደስ አላቸው፣ እንዲሁም በማለት ገልጾታልና። ይህ ሁሉ ሲሆን ግን ዲዲሞስ የተባለው ቶማስ አብሯቸው አልነበረምና የሆነውን ሁሉ ቢነግሩት አላምንም አለ። ይህንንም ወንጌላውያኑ ሲገልጹት ጌታችንን አየነው አሉ። እርሱ ግን የችንካሩን ምልክት በሆዱ ካየው እንዲሁም ጣቱንም ወደ ተቸነከረበት ካልጨመርኩኝ እጄንም ወደ ጎኑ ካላስገባሁኝ አላምንም አላቸው። ከ8 ቀንም በኋላ ሐዋርያት ካላየው አላምንም ያለው ቶማስን ጨምሮ በአንድነት ተሰብስበው ባሉበት በሩ እንደተዘጋ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመ፣ እንዲህም አላቸው፣ ሰላም ለእናንተ ይሁን። ከዚህ በኋላ ቶማስን ጣትህን ወዲህ አምጣና እጆቼን እይ፣ እጅህንም አምጣና ጎኔን አግባ፣ እመን እንጂ ተጠራጣሪ አትሁን አለው። ቶማስም ጌታዬ አምላኬ ብሎ ለእርሱ መለሰለት። ጌታችን መድኃኒታችን ኢየሱስ ክርስቶስም ስላየኸኝ አመንህን? ብፁዓን ሳያዩ የሚያምኑ ናቸው አለ። በዚህም መሠረት ቅድስት ቤተ ክርስቲያናችን ይህንን ዕለት ዳግም ትንሣኤ ብላ ሰይማ ሥርዓቱን እንደ ትንሣኤው ትፈጽማለች፣ በድምቀት ታከብራለችና። ከዕለተ ትንሣኤ እስከ ዳግም ትንሣኤ ባሉት ዕለታት በቅድስት ቤተ ክርስቲያናችን የሚፈጸመው መንፈሳዊና ሐዋርያዊ አገልግሎት ልክ እንደ መጀመሪያው የትንሣኤ ሥርዓት ሆኖ ይከናወናል። ከትንሣኤ እሁድ ጀምሮ እስከ ሳምንቱ እሁድ ድረስ የሚገኙ ዕለታት ሰሞነ ፋሲካ ወይንም ትንሣኤ እየተባሉ ይጠራሉ። የየራሳቸው ምስጢራዊ ስያሜ አላቸው። ስያሜያቸውም በአጭሩ እንደሚመለከተው እናያለን። የሰኞው ዕለት የትንሣኤው ማግስት ሰኞ ጸአተ ሲወል ወይንም ማዕዶት ትባላለች። ይህችውም ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባቱ መታሰቢያ ናትና። የማክሰኞ ቀን ይህችም ዕለት ለሐዋርያው ቶማስ መታሰቢያነት ትሆን ዘንድ ቶማስ ተብላ ትጠራለች። የትንሣኤው ዕለት እሁድ ማታ ጌታችን በዝግ ቤት ገብቶ ለሐዋርያት ሲገልጽ ቶማስ ከእነርሱ ጋር አልነበረም። በመጣ ጊዜም ሌሎቹ ሐዋርያት ትንሣኤውን ቢነግሩት እንዲሁም ሳላይ አላምንም ብሎ ነበርና
በሳምንቱ እርሱ በተገኘበት ጌታችን በድጋሚ ለሐዋርያት ተገለጸ። ስለዚህም ይህች ዕለት በሐዋርያው ቶማስ ስም ተሰይማለችና። ዕለተ ረቡዕ ጌታችን ከሞትና ከመቃብር ከ4 ቀን በኋላ ከመቃብር ጠርቶ ላስነሳው ለአልዓዛር መታሰቢያ ናት። በክርስቶስ ሥልጣን የአልዓዛርን ከሞት መነሳት አይተው ብዙ ሕዝብ ጌታችንን ስላመኑ ዕለቲቱ ረቡዕ አልዓዛር ተብላ ታስባለች። ሐሙስ ይህችም ዕለት ከ5 ቀን ተኩል በኋላ 5500 ዓመት ሲፈጸም ከልጅ ልጅ ተወልጄ አድናሃለሁ ተብሎ ቃል የገባለትን የአዳምን ተስፋውን ተፈጽሞ ከነ ልጆቹ ወደ ቀደመ ክብሩ ለመግባቱ መታሰቢያ ሆኖ የአዳም ሐሙስ ወይንም አዳም ተብላ ትጠራለች። ዕለተ ዓርብ የትንሣኤው እሁድ 6ኛዋ ዓርብ ደግሞ በክርስቶስ ደም ለተመሠረተችው ቅድስት ቤተ ክርስቲያን መታሰቢያ ትሆን ዘንድ ቤተ ክርስቲያን ተብላ ትጠራለች። ቀዳሚት ሰንበት በሰሞነ ፋሲካው ያለችው ቀዳሚት ሕዝቡ ከአንዱ በቀር ገበያስ እንኳን ስለማይገባበት የቁራ ገበያ፣ የገበያ ጥፊያ ተብላ ትጠራለች። በቤተ ክርስቲያን ደግሞ ጌታችን በዘመነ ሥጋዌ በገንዘባቸውና ጉልበታቸው ላገለገሉ በስቅለት ጊዜ እስከ ቀራንዮ ድረስ ለተከተሉት በትንሣኤው ዕለት በሌሊት ወደ መቃብሩ ሽቱና አበባ ይዘው ለገሰገሱ በትንሣኤውም ጌታችን ከሁሉ ቀድሞ ለማየት ለበቁ ሴቶች መታሰቢያ ትሆን ዘንድ ቅዱሳን አንስት ተብላ ትጠራለች። እሁድ ሰንበት በዋናው ትንሣኤ ሳምንት የምትመጣዋ ዕለተ እሁድ ዳግም ትንሣኤ ተብላ ትጠራለች። ከላይ እንደተጠቀሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ዕለት ማታ በዝግ በር ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለእናንተ ይሁን በማለት